በሰው ስንት ቢዋጠት ተስፋና ደስታ እኛስ ፈጣሪ ያለን ሁሉ ይመረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ ወርቃማው በር በአረጉየው ከተማ ምስራቅ ግድግዳ በቀጥታ ወደ መቅደስ ተራራ ተምፕል ማውንት የሚገኝ በር ነው። ከደብረ ዘይት ተራራ ማውንት ኦፍ ኦሊቭስ ጋርም ፊት ለፊት ይተያያል። በሩ ከሁሉም የጥንታዊቷ ከተማ በሮች ለየት ያለ ታሪከኛ በር ሲሆን የተሰራበትን ቀን በትክክል ለማወቅ አከራካሪ ነው። እንደ የታሪክ ጸሐፊዎች ግን ከ6ኛ እስከ 7ኛ ክፍለ ዘመን ወይም በንዛንታይን ኤርሊ ኢስላሚክ እንደተሰራ ይጠቅሳሉ። በተጨማሪም በኦቶማኖች በሱሌማን ጊዜ ባለበት ተጠግኗልም ይላሉ። ጎልደን ጌት ወይም ወርቃማው በር 2 መክፈቻ ግድግዳ አለው። ምሳሌው ምህረትና ንስሐ ጌት ኦፍ መርሲ፣ ጌት ኦፍ ሪፐንታንስ ይሉታል። የወርቃማው በር መዘጋትና ትልቁ ምስጢር ጥያቄያችን አድርገናል። በእምነታዊ ትርጓሜ በተለይም በይሁዳዊነት እምነት መሲሁ ከደብረ ዘይት ተራራ ኦሊቭስ ማውንት ይመጣል። ከዚያም ፍርድ በኢዮሳፍጥ ቄድሮስ ሸለቆ ይጀምራል ይላሉ። ደብረ ዘይት ለዝጉ በር ምስራቅ ነው ማለት ነው። ስለዚህ አይሁድ መሲሁ በምስራቅ እንደሚመጣ በማመን በዚያ አካባቢ መቃብር በማድረግ በትንሣኤ ቀን ቀድመው እንደሚነሱ ያምናሉ። በክርስቲያን ደግሞ ኢየሱስ ክርስቶስ በበዓለ ሆሳዕና ወይም ፓልም ሳንዴይ ተብሎ በሚታወቀው የሆሳዕናን በዓል በዚህ አካባቢ ኢየሩሳሌም ገባ፣ ዳግም ሲመጣ በፍርዱ ቀን ደግሞ በዚሁ ይገባል ብለው ሊቃውንት ይተነትኑታል። ኢየሱስ ክርስቶስ ከማውንት ኦፍ ኦሊቭስ ወርዶ ኢየሩሳሌም ገባ ብሎ የማቴዎስ ወንጌል ምዕራፍ 21 ላይ እንደሚነግረን ሁሉ በተጨማሪም ትንቢተ ሕዝቅኤል ምዕራፍ 44 ከቁጥር 1 እስከ 3 ድረስ ያለው ኃይለ ቃልም እንዲህ ይለናል። ወደ ምስራቅም ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥበታል። በበሩ ደጅ ሰላም መንገድ ይገባል፣ በዚያም መንገድ ይወጣል። ይህ መግባት ከወርቃማው በር አቅጣጫ ነበር ተብሎ ይታመናል። ይህ የመግባትና የመውጣት መንገድ ከወርቃማው በር አቅጣጫ ነበር ተብሎ ይታመናል። እንደ ሊቃውንት ትርጓሜ ደግሞ መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ በበዓለ ሆሳዕና በዚህ በር መግባቱ የትንቢት ፍጻሜ፣ በዳግም ምጽአቱ በዚህ በር መምጣቱ የፍርድና የክብር ፍጻሜ ብለው ተረጉማሉ። በእስልምናም የምህረት በር ይበሉት እንጂ መሲሁ ሲመጣ እንዳይከፍተው በዙሪያው የቀብር ቦታ በማዘጋጀት ተደርጓል
ብለው ይናገራሉ። በተለይም ሱሌማን በመሲሐዊ እምነቶች ምክንያት በሩን እንዳይከፈት አዘጋ ብለው ይሉታል። ያም ሆነ ይህ ግን ወርቃማው በር ጎልደን ጌት ዝጉ በር ተብሎ የሚታወቀው የሚስጥር በር የመጨረሻ ዘመን ምልክት ነው ቢባልም እንደየእምነቱ የሚለያይ ትርጉም ይዞ ይገኛል። እንደ ክርስትና ግን ወልደ አብ ወልደ ማርያም ኢየሱስ ክርስቶስ በመጀመሪያ ሲመጣ በትህትና ወደዚህ ምድር መጣ። በኃይል በክብርና በግርማ ደግሞ ዳግም ይመጣል። የመጨረሻ ፍርድም ይሆናል። ማቴዎስ 25 ቁጥር 31። ለኛ ለምስኪኖች ጌታ ይሰጠናል። ማንም ያልገመተው ያልጠበቀ ወንድም ለኛ ለምስኪኖች ጌታ ይሰጠናል። በሱ ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለ